ጌታ ሆይ በዚህ መሆን ለእኛ መልካም ነው። የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 8። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ክብሩን ለገለጸባት ለደብረ ታቦር በዓል በሰላም አደረሳችሁ። ከ6 ቀን በኋላም ጌታችን ኢየሱስ ጴጥሮስን ያዕቆብንና ወንድሙን ዮሐንስን ይዞ ለብቻቸው ወደ ረጅም ተራራ ወጣቸው። መልኩም በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ጌታችን ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነው። ብትወድስ 3 ዳሶችን በዚህ እንሰራለን፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱንም ለኤልያስ አለ። እርሱም ገና ይህን ሲናገር ብሩህ ደመና መጥቶ ጋረዳቸው። እነሆ ከደመና ውስጥም የምወደው በእርሱም ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት የሚል ቃል መጣ። ደቀ መዛሙርቱም ሰምተው በግንባራቸው ወደቁ፣ እጅግም ፈርተው ነበርና። ጌታችን ኢየሱስም ቀርቦ ዳሰሳቸው። ተነሱ፣ አትፍሩም አላቸው። ዓይናቸውን አቅንተው አዩ። ነገር ግን ከጌታችን ከኢየሱስ በቀር ያዩት ማንንም አልነበረምና። የደብረ ታቦር ተራራ ከገሊላ ባህር በምዕራብ በኩል 10 ኪሎ ሜትር ርቆ የሚገኝ ተራራ ነው። ከፍታውም 572 ሜትር ያክላል። የታቦር ተራራ ምሳሌነት። ደብረ ታቦር የቤተ ክርስቲያን ምሳሌ ነች፣ ከብሉይና ከሐዲስ ሰብስባለችና። ከብሉይ ኪዳን ነቢያት ሙሴና ኤልያስን፣ ከሐዲስ ኪዳን ሐዋርያት ጴጥሮስን፣ ያዕቆብን፣ ዮሐንስን ከመምህራቸው ከክርስቶስ ጋር ሰብስባለችና። ሁለተኛም በወንጌል ይመሰላል። ተራራ ሲወጡት አድካሚ ነው፣ ከወጡት በኋላ ግን ሁሉንም ቁልጭ አድርጎ ሲያሳይ ደስ ያሰኛል። ወንጌልም ሲማሯት ሲያስተምሯት ታደክማለች። ከተማሯት በኋላ ግን ጽድቅንና ኃጢአትን፣ እውነትንና ሐሰትን ለይታ ስታውቅ ደስ ታሰኛለች። በሌላም መልኩ ከተራራ ላይ ያለ ሰው ጠላቱን በቀላሉ ድል መንሳት እንደሚቻል እኛም በወንጌሉ ጥንት ጠላታችን ሰይጣንን ድል መንሳት እንደምንችል ሲያሳየን ነው። በሶስተኛም ተራራው የመንግስተ ሰማያት ምሳሌ ነው። ከነቢያት 2ቱ ከሐዋርያት 3ቱ በተራራው ላይ መገኘታቸው መንግስተ ሰማያት ነቢያትም ሐዋርያትም አንድ ሆነው የሚወርሷት መሆኑን ያስረዳል። በሌላም በኩል ደግሞ ደናግላን ኤልያስና ዮሐንስን ከማዕስባን ጴጥሮስና ሙሴን በተራራው ላይ መገኘታቸው መንግስተ ሰማያት ደናግላንም ማዕስባንም መልካም ስራ ሰርተው በአንድነት የሚወርሷት መሆኑን ይገልጻል። ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ አለን። የሐዋርያት ሥራ ምዕራፍ 14 ቁጥር 23። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በደብረ ታቦር የገለጸበት ምክንያት ምስጢር በብዙ ድካም እንጂ ምንም ሳይደክም እንደማይገኝ ሲገልጽ ነው። በሀገራችን በኢትዮጵያም የደብረ ታቦርን በዓል ለየት ባለ መልኩ ችቦ ተበርቶ ሙልሙል ተጋግሮ እንዲሁም ወጣቶችና ሕፃናቶች ጅራፍ እያጮሁ በውብ ዜማዎች ሲያዜሙ ይሰማሉ። የዚህም ምሳሌነት ችቦ ተሰብስቦ መብራቱ ጌታችን በደብረ ታቦር ብርሃነ መለኮቱን መግለጡን ለማመልከት ነው። ሕፃናትና ወጣቶች እየሄዱ መዘመራቸው የተራራውን ድንቅ ምስጢር ለመንገር በየቤቱ እየዞሩ ጌታችን መገለጡን እረኞችን ምሳሌ አድርገው ይዘምራሉ። ጅራፍ መጮሁ የእግዚአብሔር አብ ምሳሌ ነው። የምወደው ልጄ ይህ ነው፣ እርሱን ስሙት ብሏልና። የሙልሙል ዳቦ መጋገሩ የእረኞች ወላጆች ለልጆቻቸው ይዘውት የሄዱትን ለማጠየቅ ሙልሙል ተጋግሮ ለልጆች ይታደላል። እንግዲህ የደብረ ታቦር በዓል ከነሐሴ 12 ቀን ማታ ጀምሮ ወጣቱ ሌሊቱን በፍቅርና በአንድነት እስከ መስከረም ድረስ ህብስቱን እየታደለ ደብረ ታቦር እየተወሳ ይከበራል። እንዲህ አድርጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታከብረው ትኖራለች። ታዲያ ቤተክርስቲያናችን የደብረ ታቦርን በዓል ከጌታችን ከ9ኙ አበይት በዓላት መካከል አድርጋ ታከብራለች። ሰውነቱን ለሚያውቁት ሐዋርያት ጌትነቱን፣ አምላክነቱን ለሚያውቁት ነቢያት ደግሞ ሰውነቱን ገልጾላቸዋል። ታዲያ ይህችን ዕለት ሌሊት በሰዓታት፣ ጠዋቱን በኪዳን፣ ረፋዱን በትርጓሜ፣ ቀኑን ደግሞ በቅዳሴ ልንውል ይገባል።
በድጋሚ አምላካችንና ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ለገለጠበት ለደብረ ታቦር በዓል በሰላም አደረሰን። አምላካችን ጾም፣ ጸሎት፣ ሱባኤያችንን ይቀበልልን። ለእመቤታችን ለስጋዋን ፍልሰት በሰላም ያድርሰን። አሜን። በነቢያትና በሐዋርያት መሠረት ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ነው። የኤፌሶን መልእክት ምዕራፍ 2 ቁጥር 20። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን።